በፖሊስ አካዳሚ ሰዎች የተለያዩ ግቦችን ይዘው ይመጣሉ። አንዳንዶች ዩኒፎርምን ይፈልጋሉ፣ አንዳንዶች አክብሮት ይፈልጋሉ፣ ሌሎች ደግሞ ለቤተሰብ ይመጣሉ። ከነዚህ መካከል ሁለት ወጣት ወንዶች ቢሊ ኮስቲጋን እና ኮሊን ሱሊቫን እያንዳንዳቸው በጣም የተለያየ ዓላማ ያላቸው ናቸው። ቢሊ የሚታወቁ ወንጀለኞች ከሆኑት የቤተሰቡ ጥላ ለማምለጥ ይፈልጋል። ለሱ ፖሊስ መሆን ከዚያ ዓለም ለመውጣት መንገድ ነው። በሌላ በኩል ኮሊን ደቡብ ቦስተን ውስጥ ሀያል የአየርላንድ የረብሻ አለቃ በሆነው ፍራንክ ኮስቴሎ ክንፍ ስር ያደገ ነው። ኮስቴሎ ከልጅነቱ ጀምሮ የውስጥ ሰው እንዲሆን አድርጎ አሰልጥኖታል። ኮሊን ባጁን ሊለብስ ይችላል፣ ግን ከመጀመሪያውም የሱስ ሰላይ ነው። ሁለቱም ወንዶች ከአካዳሚ ይመረቃሉ። ኮሊን በፈተና ውጤቶች ላይ ያለው ጥርት ያለው ሪኮርድ በፍጥነት ወደ ልዩ የምርመራ ክፍል ይመለሳል። እዚያም ካፒቴን ኩዊንን እና ምክትል ሳጅን ዲግናምን ያገኛል። እነሱም ከመሄዳቸው በፊት ለአጭር ጊዜ ቃለ መጠይቅ አድርገውታል። ቀጥሎ ቢሊ ይመጣል። ቃለ መጠይቁ ግን ለሱ የተለየ ነው። ዲግናምን የቢሊን የሞተውን አጎት ጃኪን እና ረጅም የወንጀል ዘመዶቹን ያነሳል። ለምን ፖሊስ መሆን እንደፈለገ ይጠይቀዋል። ኩዊንም አዳመጣቸው። ከዚያም በሌላ መንገድ ወደ ፖሊስ ኃይሉ ይገባል። ቢሊ በቀጥታ ከኃይሉ ጋር ከመከላከል ይልቅ በድብቅ የመስራት ስራ ይቀርብለታል። ከቤተሰቡ አስተዳደር ጋር ተስማሚ ነው ተብሎ ስለታመነ ጉዳዩን ተአማኒ ለማድረግ ኩዊንን እና ዲግናም ክስ ያቀርቡበታል እና ለአጭር ጊዜ በእስር ቤት ውስጥ እንዲያሳልፍ ያደርጉታል። ከዚያም በሙከራ ጊዜ ይለቀቃል። ወሬው በፍጥነት ይሰራጫል። ቢሊ አሁን የቀድሞ ወንጀለኛ ሲሆን የራሱ ሚና ይመለከታል። ከአጎቱ ልጅ ጋር ባለው ግንኙነት እንደ ትንሽ ጊዜ እጽ አከፋፋይ መስሎ ወደ ወንጀለኛው ዓለም መግባት ጀመረ። አንድ ምሽት ላይ በአንድ ቡና ቤት ክራንቤሪ ጭማቂ እየጠጣ ሳለ ቢሊ በጸጥታ የአጎቱ ልጅ የኮስቴሎ ቀኝ እጅ ለሆነው ለአርኖልድ ሲነግረው፣ በአቅራቢያ ያለ ሰው መጠጡን ሲያሾፍበት ቢሊ ብልጭ ብሎበት ብርጭቆውን በሰውየው ፊት ላይ ሰበረ። ይህ ኃይል እርምጃ የአርኖልድን ትኩረት ይስባል። ብዙም ሳይቆይ የቢሊ ድርጊት የኮስቴሎ ራዳር ላይ ደረሰ። ይህ የጃኪ የወንድም ልጅ ነው። ይህ በእንዲህ እንዳለ ኮሊን በልዩ የምርመራ ክፍል ውስጥ እያደገ ይሄዳል። ዋና ዓላማቸው ኮስቴሎ ሲሆን በቅርቡ ለጦር መሳሪያ የታሰቡ የላቁ ማይክሮፕሮሰሰሮችን ሰርቆ ለቻይና ለመሸጥ አቅዶ ነበር። በድብቅ ኮሊን ፖሊስ እየቀረበው መሆኑ ኮስቴሎን ያስጠነቅቀዋል። ቢሊ በቅርቡ ወደ ኮስቴሎ መቅረብ እንዳለበትም ያውቃል። አንድ ቀን ጠዋት በትንሽ ሱቅ ቁርስ እየበላ ሳለ ሁለት የአካባቢ ረብሸኞች ለገንዘብ ሲሉ የሱቁን ባለቤት ሲያስቸግሩታል። ቢሊ ወዲያውኑ ዕድሉን ተጠቅሞ ሁለቱም ሰዎች በድብድብ ያሸንፋል። ይህ ደፋር እርምጃም በኮስቴሎ ወሬ ላይ ብቻ ሳይሆን በአይሪሽ ሕዝብ መካከል እምነት እንዲኖር ያደርጋል። ይህ በእንዲህ እንዳለ ኮሊን ፖሊስ ኢንተለጀንስ ከመሳሪያ የስነ ልቦና ባለሙያ ማዴሊን ጋር የፍቅር ግንኙነት ይጀምራል። እራት እየበላ ሳለ በቀላሉ በሚናገር መልኩ ያስደምማታል። ስለ ታካሚዎቹ ምንጯም ዝርዝር መረጃ እየወሰደ ጥንቃቄ ይጠራጠራል። በዚያው ምሽት ቢሊ እንደገና በባር ውስጥ ክራንቤሪ ጭማቂ እየጠጣ ሳለ አርኖልድ ኮስቴሎ ጋር ድብሱ ይመጣል። ቢሊም አርኖልድን በቅርበት ወደሚመረምረው የግል ክፍል ይወሰዳል። ስለ ውጊያው ተጠራጣሪ የሆነው ኮስቴሎ የቢሊን የቆሰለ እጅ ያዘና በጫማ መቶ ፖሊስ መሆኑን አምኖ እንዲቀበል እጁን እየደበደበ ይጠይቀዋል። ኮስቴሎ በቂ ምርመራ ካደረገ በኋላ በመጨረሻ ይስቃል። ለእጁ ገንዘብ ሰጥቶት እንዲሄድ ይፈቅድለታል። አሁንም ግን ጥርጣሬው ካለው በኋላ ለአርኖልድ ጋር ይናገራል። ኮስቴሎ ቢሊ ሙሉ በሙሉ ያምናል። አርኖልድ ግን እውነተኛ መሆኑን አጥብቆ ይናገራል። ቢሊ እንደሱ ምንም የሚያጣው ነገር እንደሌለና እሱን የሚያስረው እውነተኛ ቤተሰብ እንደሌለው ይጠቁማል። በማግስቱ ጠዋት ፖሊስ ቢሊ የተዋጋቸውን የሁለት ረብሸኞች አስከሬን ያያል። ኮስቴሎ ወዲያውኑ መንገዱ ሸፍኖ ኮሊን ምርመራው ወደ ሌሎች እንዲመራ ይነግረዋል። በተመሳሳይ ጊዜ ቢሊ ቀስ በቀስ ከቡድኑ ጋር ይዋሃዳል። ኮስቴሎ ከኮሊን ጋር በስልክ መነጋገር ሳያውቅ ኮስቴሎ ጥሪውን ሲያጠናቅቅ በድንገት ቢሊን ሊያደርግለት እንደሚችል ጠይቋል። ቢሊ በፍርሃት ጭንቅላቱ ይነቀንቃል። ፍርሃቱን ደበቀ። ከጥቂት ደቂቃዎች በኋላ ወደ መጸዳጃ ቤት ሮጠ። ፖሊስ የሰጠውን የመከታተያ ሽቦ ቀደደና ኩዊን ጋር ይደውላል። እንደገና ሽቦ ለመልበስ ፈቃደኛ ያልሆነ ምክንያቱም ሊገለው እንደሚችል ስላወቀ ወደ ኢንተለጀንስ ዲፓርትመንት ስንመለስ ኮሊን በብልሃት እርምጃዎቹ ተመስግኗል። ቅድሞ አካዳሚ ጓደኞቹን በሆና ቤሪ ጋር እናስመጣና በክፍላቸው ውስጥ ሰር ላይ ሊኖር እንደሚችል ነገራቸው። ማዴሊንም ብዙም ሳይቆይ ሴት ጓደኛ ሆናለች። በሌላ በኩል ቢሊ ግን በአደገኛ ሁኔታ ውስጥ እንዳለ ይቆያል። በአርኖልድ ስር ሆኖ ገንዘብ ይሰበስባል፣ የኮስቴሎን ትዕዛዞች ያስፈጽማል፣ ብዙውን ጊዜ በአመፅና በተኩስ ስር ይሰራል። ቢሊም የኮስቴሎን አንድም ሰው ፊቲዝን ሲዘግብ ፖሊስ ሊያመጣው ይችላል።
ነገር ግን ያለማዘዣ ክስ መመስረት አይችልም። ከዛም ኮሊንስ ከካሜራ ውጭ ሆኖ ከኮስቴሎ የተላከ ጠበቃ መስሎ ይገባል። ለፊቲ ስልክ ሰጥቶት እንዲደውልለት ያሳስበዋል። ፊቲ አርኖልድ ጋር ይደውላል። ከዚያም እንደተያዘ ፍንጭ ይሰጣል። ሁሉም ይወጣሉ። ከዛም ይንቀሳቀሳሉ። ይህ ማስጠንቀቂያ የኮስቴሎ ሰራተኞች ማስረጃዎችን እንዲያጠፉ ያስችላቸዋል። በተመሳሳይ ጊዜ የኮሊንን ክፍል እንዲከተል መንገድ ይሰጣቸዋል። የደወለውን የመጨረሻ ቁጥር ያስኬዱ ቤቱ። ኮሊን በሁሉም በኩል በትክክል ይጫወታል። የኮስቴሎ ሰዎች ደህንነታቸው የተጠበቀ ነው። ፖሊሶች ግን እየተቃረቡ እንደሆነ ያምናሉ። ስሙ ከፍ ይላል። ቢሊ የበለጠ ተስፋ ይቆርጣል። ለአንድ ዓመት ያህል ስለ ማይክሮ ፕሮሰሰሮች ምንም አልሰጠም። ለኩንታንም ወይም ለዲግነም ምንም አይነት ጠንካራ መረጃም አልሰጠም። በመጠበቅ ሰልችቶት ኮስቴሎ ስፍር ቁጥር የሌላቸው ጉድያዎች ቢኖሩ ለምን እስር ቤት እንዳልተወረወሩ ለማወቅ በቀጥታ ይጠይቃቸዋል። ዊኒያን በትዕግስት እንዲጠብቅ ያሳስባል። እንደ ኮስቴሎ ያለ ኃያል ሰውን በመጨረሻ ለማጥመድ ትክክለኛው ዝግጅት እንደሚያስፈልጋቸው አጥብቆ ይናገራል። እንደ የሙከራው ጊዜ አካል ቢሊ የሕክምና ክፍለ ጊዜዎችን መከታተል አለበት። በአጋጣሚ የተመደበለት የስነ ልቦና ባለሙያ የኮሊን ሴት ጓደኛ ማዴሊን ናት። ቢሊ ሚስጥራዊ ፖሊስ እንደሆነችና እንደማንኛውም ችግር ያለበት ደንበኛ እንደሚያውቅ አታውቅም እና ቢሊ አደጋ ላይ ሊወድቅ አይችልም። ጭንቀቱንና እንቅልፍ ማጣቱን ለማስታገስ የሐኪም ማዘዣ ብቻ ይጠይቃታል። ማዴሊን ግን ፈቃደኛ ባለመሆኗ ይህን ማዘዣ ማደንነት ቢሊ በቁጣ ይወጣል። ከጥቂት ደቂቃዎች በኋላ ወደ ውጭ ተከተለችው እና በዝታ ማዘዣውን ሰጠችው እና ጉዳዩን ስለምታስተላልፍ እንዳይመለስ ትነግረዋለች። በዚያው ምሽት ላይ ኮሊን መምሪያው ትልቅ ኦፕሬሽን እያዘጋጀ መሆኑን ተረዳ። ኮስቴሎ የተሰረቁ ማይክሮ ፕሮሰሰሮችን ለቻይናዊ ሊሸጥ ነው። ይህ ኢንተለጀንስ ቡድን የቢሊን ምልክት በጉጉት ይጠብቃል። ነገር ግን ኮሊን አማካሪውን እየጠበቀ ካሜራዎች ሊደርሱበት በማይችሉበት ቦታ ስምምነቱን እንዲያዛውር በድብቅ ያስጠነቅቀዋል። ከሩቅ የቢሊ ምልክቶች ታዝቧል። ገዢዎቹም እዛ ቦታ ላይ አሉ። ነገር ግን ፖሊሶቹ ምንም አያዩ እናም ያመነታሉ። ከዛም ኦፕሬሽኑ ላይ ሲገቡ የጭነት መኪናዎች ባዶ ሆኖ ያገኛሉ። ኮስቴሎ እና ገዢዎቹ በጀልባ ተሳፍረው ጠፍቷል። እንደገና ፖሊሶቹ ምንም ነገር አልነበራቸው። ቢሊ በንዴትና በፍርሃት ተዋጠ። ኮስቴሎ እሱ መጠርጠር ከመጀመሩ በፊት ዲግነም በኢንተለጀንስ ውስጥ ያለውን ሰላይ እንዲያጋለጥ ጫና ያሳድርበታል። ውጥረቱ እየጨመረ ሲሄድ ቢሊ ማዴሊን ከቢሮዎቹ በማግኘቱ የተወሰነ ምቾት አገኘ። ቡና ሲጠጡ ውይይቶቻቸው የግል ይሆናሉ። የቢሊ እውነተኛ ህይወቱን ባታውቅም እንኳን ሊያነጋግር የሚችለው ብቸኛ ሰው ሆናለች። በኋላም አንድ ባለ ሁለት መስመር አከፋፋይ ቢሊ ሲቀጣ ቢሊ አስደንጋጭ መረጃ አገኘ። ኮስቴሎ በድብቅ ለካ የኤፍቢአይ መረጃ ሰሪ ሰዎችን ለፌዴሬሽኖቹ በማስረከብ እነዚህን ሁሉ ዓመታት የተረፈ ሰው ይሆናል። የራሱን ጥበቃ ያረጋግጣል። በተመሳሳይ ጊዜም ኮስቴሎ ፍርሃት አደረበትና ኮሊንን በቡድኑ ውስጥ ሰላዩን እንዲያገኝ ይጠይቃል። ብዙም ሳይቆይ ቡድኑ በጋራዥ ውስጥ ወደሚገኝ አስፈሪ ቦታ ስብሰባ ይጠራሉ። አርኖልድ ሁሉም ሰው የግል መረጃቸውን ከስሞች እስከ ባንክ ሂሳቦች እንዲያስረክቡ ቢሊ የሚጋለጥበት ጊዜ እንደሆነ እያሰበ በዝግታ ተቀምጧል። በምትኩ በፊዚ ቅጽ ላይ የፊዚን የፊደል ስህተት አስተካክሎ ከዚያ በድፍረት ለአርኖልድ መረጃውን እንደማይሰጥ ነገረው ነው። በዚያ ምሽት የሽፋኑ ጊዜ ረዘም ላለ ጊዜ እንደማይቆይ ስለሚያውቅ ቢሊ ወደ ማዴሊን አፓርታማ ይሄዳል። ከዛም ሌሊቱን አብረው ያድራሉ። በማግስቱ ኮስቴሎ ቢሊን መረጃውን ለመጻፍ ፈቃደኛ ባለመሆኑ ይጋፈጠዋል። ቢሊ ግን ለዓመታት በጥርጣሬ ተውጦ በመጨረሻ ወደ ኋላ ገባ። ኮስቴሎን ግን ቢሊ ካላመነበት እንዲተኩስበት ይነግረዋል። ሆኖም ግን እነዚህን ጨዋታዎች እንደማይጫወት ይነግረዋል። በጭንቀት ተገርሞ ሳለ ኮስቴሎ ዘና ብሎ ተወዋል። ቢሊ በመጨረሻ ትንፋሹን ፈታ። የኮሊን መነሳትና ወደ ላይ ማደግ ቀጥሎ ነበር። በኢንተለጀንስ ውስጥ ያለውን ሰላይ ለማደን እንደሚመራ እምነት ያለው ሰው ራሱን ለመጠበቅና የመምሪያውን የተደበቁ ሰላዮችን ለማጋለጥ በፍጹም እድል ያገኝ። በዚያው ምሽት ላይ ቢሊ የደበደበ መሆኑን ሳያውቅ ኮስቴሎን በሲኒማ ቤት ውስጥ በድብቅ አገኘ። ኮሊን ከሃዲው እስኪያዝ ድረስ ዝም እንዲል ያስጠነቅቀዋል። ምንም እንኳን ቢበሳጭም ኮስቴሎ ተስማማና በቡድኑ ውስጥ መዝገቦች የተሞላ ፖስታ ሰጠው። ቢሊ ለመጻፍ ፈቃደኛ ያልነበረው ተመሳሳይ ሰነዶች፣ የፊደል እርማቱ አሁንም ምልክት ተደርጎበታል። ቢሊ ፖስታው ማን እንደወሰደው ለማወቅ ጓጉቶ ነበር። ነገር ግን ኮሊን እንደ ሁልጊዜው ላይ ሲያስተውል በጥንቃቄ ይሸሻል። በማግስቱ ቢሮ ውስጥ ኮሊን በጸጥታ ኮስቴሎ የሰጠውን ፖስታ ተመለከተ። ነገር ግን ወረቀቶቹ ምንም ጠቃሚ መረጃ ያሳዩ። በተመሳሳይ ጊዜ ኮስቴሎ ቢሊን ለስራው አዳዲስ ወንዶች እንደሚፈልግ መግለጽ
ከአዲሱ የእጽ ሱሰኝነት ኦፕሬሽን ወደ ጎን ያደርገዋል። ቢሊ ግራ በመጋባትና በመጨነቅ ሽፋኑ አሁንም በደህንነት የተጠበቀ መሆኑን ሳያውቅ ለኩዊንስ ሪፖርት ያደርጋል። ኮስቴሎ በሌላ በኩል አዲስ ምልምሎችን በድብቅ ፖሊሶች መሆናቸውን ለኮሊን ሰምቶ እንደሆነ ጠየቀው። ኮሊን ከድብቅ ምንጮች ጋር ግንኙነት እንዳለው በማስመሰል ይክዳል። በዚህም ኮስቴሎ ቢሊ መደርደር ላይ እውነት እንዳልሆነ አመነ። ቢሊ አይደለም። የራሱን ውድቀት ለመደበቅ ኮሊን መርማሪዎችን ኩዊንን እንዲደብቁ አዘዘ። ካፒቴኑ በመጨረሻ በድብቅ ሰገነቱ ላይ ያገኛል። ኮሊን አድራሻውን ለኮስቴሎ ሰራተኞች አስተላልፏል። እነሱም ወደ ህንጻው ሮጡ። ቢሊን ደውለው ይህንን ከሃዲ ሰላይ እንዲገድል እንዲረዳቸው ጠየቁት። የሚፈልጉት እሱ መሆኑን ሳያውቁ ቢሊን በፍጥነት በደረጃው ከህንጻው ላይ ወረደ። ሆኖም ግን በግርግር ውስጥ የኮስቴሎ ሰዎች ኩዊንን ከጣሪያው ላይ ጣሉት። አስከሬኑ በቢሊ ፊት ውስጥ ወደቀ። እሱም በድንጋጤ ቀዘቀዘ። ፖሊሶችም የኮሊን ትዕዛዝ ሳይጠብቁ ሲተኩሱ የተኩስ ድምፅ ተሰማ። ሁለቱም ወገኖች ከባድ ጉዳት ይደርስባቸዋል። በዋናው መስሪያ ቤት ስንመለስ ኩዊንታን ሞት ከፍተኛ ዲፓርትመንቱን ሁኔታ ውስጥ ወደ ዲግናም ተቆጥቶ ኮሊን መጣ። እናም በአመፅ ድርጊት ምክንያት ለ2 ሳምንታት ዲግናም ላይ ግራ ይጣልበታል። ቢሊ ግን ለአድማው ዘግይቶ እንደነበር ይከሱታል። አንድ የቆሰለ ሰው በጭንቅ ተይዞ ለቢሊ የተሳሳተ አድራሻ እንደሰጠው በሹክሹክታ ተናገረ። ነገር ግን ቢሊ እሱን ዝም ከማስባሉ በፊት ሰውየው በደረሰበት ጉዳት ይሞታል። ቢሊ እየተንቀጠቀጠ ማዴሊንን ይፈልጋል። ምንም እንኳን ቢገናኙም የሆነ ጓደኛዋ እንደመረጠች በመናዘዝ እንደገና እሱን ለማየት ፈቃደኛ አልሆነችም። ቢሊ ብቻውንና ተስፋ ቆርጦ ስልኩ እስከሚጮህ ድረስ በዝምታ ተቀምጧል። ጥሩ የመጣው ከኩዊን ነው። በፍርሃት ስልኩን ያነሳ፣ መልስ ሰጠ። ነገር ግን በሌላኛው በኩል መተንፈስ ብቻ ይሰማል። ኮሊን ነው። በጸጥታ አዳመጠ። ቢሊ በፍርሃት ስልኩን ዘጋ። ከዚያም የሞተውን ሰው ስልክ ማን እንዳነሳው ለማወቅ ጠየቀ። ኮሊን በእርጋታ የራሱን የኩዊንታንን ምትክ አድርጎ አስተዋወቀ። ብዙም ሳይቆይ ቢሊን ሲያጋልጥ የነበረው ሰው የድብቅ መኮንን እንደሆነ የሚገልጽ ዜና ተሰራጨ። ኮስቴሎ ሰላዩ ተይዞ እንደነበረ እና በመጨረሻም እንደሞተ ስላሰበ ደህንነቱን አወረደ። ኮሊን ግን ኮስቴሎ የኤፍቢአይ መረጃ ሰጪ ሊሆን እንደሚችል ጠረጠረ። ስለዚህ ቢሊን ማንነት በሚስጥር ለማቆየት ወሰነ። በዚያ ምሽት ኮስቴሎ ለትልቅ የአደንዛዥ ስምምነት ተዘጋጀ፣ አደጋው እንደተላለፈ ስላመነ። ነገር ግን ኮሊን አሁንም በሁለቱም ወገኖች መካከል እየተጫወተ የፖሊስ መኪኖች ወደሱ እየተንቀሳቀሱ እንደሆነ አስጠነቀቀው። በንዴት ኮስቴሎ አቋሙን ተጠቅሞ እንዲያስቆማቸው አዘዙ። ኮሊን ግን በቸልተኝነት እንዲህ አደረገ። የተሻለ እቅድ እንዳለው ይናገራል። ከጥቂት ደቂቃዎች በኋላ ቢሊ ስምምነቱን ትክክለኛና ቦታ ለፖሊስ ይልካል። ቡድኑ ሲገባ ቢሊ ኮስቴሎን እንዲሸንሽ ያስጠነቅቀዋል። ነገር ግን አለቃው ችላ ብሎ ጭነቱን መጫኑን ቀጠለ። ቢሊ ወረራውን ሲጀምር ሸሸ። ኃይለኛ የተኩስ ልውውጥ ተከስቶ የኮስቴሎ ቡድን አርኖልድን ጨምሮ አንድ ባንድ እንዲገድል ያደርገዋል። ኮስቴሎ ራሱ በህይወት ተርፎ ለመሸሽ ሲሮጥ ከኮሊን ጋር ይፋጠጣል። ለመጀመሪያ ጊዜ ሁለቱም ቀጥታ ይገናኛሉ። ኮሊን ኮስቴሎን ከኤፍቢአይ ጋር እየሰራ መሆኑን ለማወቅ ጠየቀ። የራሱ ህይወት አደጋ ላይ ነው ብሎ ፈርቶ ነበር። ኮስቴሎ መልስ አልሰጠም። ከዚያም ኮሊን በሽጉጥ ይመታዋል። ኮስቴሎም ይሞታል። በመጨረሻም ቢሊ እና ኮሊን ፊት ለፊት ይገናኛሉ። በመካከላቸው ያለው መረጃ ከባድ ነበር። ቢሊ ኮሊንን በክፍል ውስጥ ያለውን ሰላይ እንዴት እንደሚያገኝ ይገፋፋዋል። ኮሊን እንደሚንከባከቡ በእርጋታ ቃል ገባለትና የቢሊን የፋይል የይለፍ ቃል ጠየቀ። የቢሊን የወንጀል መዝገብ መሰረዝ እንዳለበት ተናግሯል። ኮሊን የውሸቱን መዝገቡን ከማጽዳት ይልቅ የቢሊን ኦፊሴላዊ የፖሊስ ፋይል በጸጥታ ይሰርዛል። በተመሳሳይ ጊዜ ቢሊ ኮሊን በአንድ ወቅት የወሰደውን ተመሳሳይ ፖስት አስተውሎ እውነታውን ይገነዘባል። ሰላዩ ኮሊን። ቢሊ እየተንቀጠቀጠ ወደ ማዴሊን ይሮጣል። እሷም እምነት ሊጠንበት የሚችል ብቸኛው ሰው ትሆናለች። አንድ ፖስታ ይሰጣታል። አንድ ነገር ከተፈጠረ ብቻ እንድትከፍተው ይጠይቃታል። አሁንም ቢሊ ማን እንደሆነ አታውቅም። በዚያ ምሽት ማዴሊን እርጉዝ መሆኗን ለኮሊን ትነግረዋለች እና ለተወሰነ ጊዜ ሁለቱም ጸጥ ብለው ደስታቸውን ይጋራሉ። ነገር ግን ደስታው አይዘልቅም። በማግስቱ ጠዋት ማዴሊን የቢሊን ደብዳቤ በፖስታ አገኘችው። የስልክ ቅጂ ነበር፣ የኮሊን ምስጢር የሚያጋልጽ። በቡድኑ ውስጥ የነበረው የፖሊስ ሰላይ እሱ መሆኑን የሚያሳይ። በመጨረሻ
በግልጽ ታያት። ጥሩ ነው ብላ የምታምነው ሰው ሰላይ ነበር። ኮሊን አሁንም ተስፋ የቆረጠውን ቢሊን ለመገናኘት ይስማማል። ቢሊ ኮስቴሎ በጣም ያምነው እንደነበርና ኮሊንን ከህዝብ አለቃው ጋር የሚያገናኝ ማስረጃ እንዳለው ግልጽ ያደርጋል። ኮሊንን በአንድ ወቅት በወደቀበት ሰገነት ላይ እንዲያገኘው ያዘዋል። ኮሊን ሲመጣ ቢሊ በጠመንጃ ይዞት ያዘውና ያስረዋል። ኮሊን ታሪኩን ለማጣመም እየሞከረ እሱ ፈጽሞ ሰላይ እንዳልሆነ ኮስቴሎ እንደ መረጃ ሰጪ እንደተጠቀመበት አጥብቆ ይናገራል። ነገር ግን ቢሊ አላመነው። ከዛም ኦፊሰር ብራውን መጥቶ መሳሪያውን አነጣጥሮ ቢሊ ኮሊን እንዲፈታ ይጠይቀዋል። ቢሊ ኮሊንን የኮስቴሎ ሰው እንደሆነ በመግለጽ ይለምናል። ኮሊንን ወደ ሊፍት አስገባው። ነገር ግን በሮቹ ከታች ሲከፈቱ አሳዛኝ ሁኔታ ይከሰታል። ቢሊ በፖሊስ በርጋን ተገደለ። በርጋን በእርጋታ ኮሊንን ከአካዳሚ ጀምሮ የኮስቴሎ ሰላይ እንደሆነ ይነግረዋል። ሁለቱንም ምስክሮች ለማጥፋት ብራያንንም ይገለዋል። ኮሊንም እዛው ቆሞ በርጋን የእጅ ሰንሰለት ያስወግድለታል። ከዛ ግራ ተጋብቶ ኮሊን ይቆማል። ከዛም ኮሊን በርጋንን ተኩሶ ገደለ። ኮሊን ሶስቱን አስከሬኖች በዙሪያው ይዞ ብቸኛው የተረፈ ሰው ነው ይመጣል። ከዛም ታሪኩን አቀናብሮ በርጋንን እንደ ሰላይ እንዳገኘና በተኩስ ልውውጡ እንደሞተ ይናገራል። የቢሊ ቀብር ስነ ስርዓትም በሙሉ ክብር ይከናወናል። ማዴሊንም ልቧ ተሰብሮ እያለቀሰች ትመለከታለች። እውነቱን በጣም ዘግይታ ታውቃለች። የተጠራጠረችው ሰው ጀግና ነበር፣ የምትወደው ሰው ደግሞ ከሃዲ ብቻ ነበር። የኮሊንን ልጅ ብትሸከም የቢሊን ፋይል ለዲግለም ታደርሰዋለች። ብዙም ሳይቆይ ኮሊን ወደ አፓርትማው ይመለሳል። ነገር ግን ዲግለም ውስጥ ይጠብቀዋል። ምንም ቃል ሳይናገር በሽጉጥ ግንባሩን መቶ ከመስኮቱ ውጭ ደግሞ አንድ አይጥ ሲንሸራተት ያያል። በዚህ ፊልም የወንጀል ድንቅ ስራ በክህደት በፍትህና በዝምታ ይዘጋል።